ሰላም ጋይስ እንደምናችሁ። ዛሬ በሮብ ትሬድ ሪካፕ ተመልሰናል። ባለፈው ሐሙስና አርብን ትሬድ ሪካፕ አድርጌ ነበር። ዛሬ ደግሞ ባለፈው እንደተባባለው የሰኞ የማክሰኞና የሮብን የገባዋቸውን ትሬዶች ሪካፕ እናደርጋለን ማለት ነው። ኦኬ በዚህ ሳምንት በዚህ 3 ቀኖች የገባዋቸው ትሬዶች 2 ትሬዶች ናቸው። አንደኛው እዚህ ጋር እንደምታዩት ዊን ነው ፉል ቲፒ፣ አንደኛው ደግሞ ሎስ ነው ማለት ነው። እሱን አሳያችኋለሁ። ትሬዶቹን ቴክ ያደርጉት ደግሞ USDJPY ላይ ነው ከላይ እንደምታዩት እና ይህንን እንዴት እንደወሰድኩት አንዳንድ ነገሮች እንይና ወደ ኔክስት ትሬድ እንገባለን ማለት ነው። መጀመሪያ ይህንን ስናይ ሙቭ እያደረገ ነበር። ኤዥያን ሬንጅ ላይ በደንብ የተንቀሳቀሰ ነበር። ይሄኛው የኤዥያ ሬንጅ ሎዋችን ነው። ኦልሬዲ ምን ያህል ፒፕስ ተንቀሳቅሷል መሰላችሁ? 70 ፒፕስ አካባቢ ተንቀሳቅሷል። ኦልሬዲ በጣም ብዙ ተንቀሳቅሷል። ሶ እንደምታዩት ደግሞ ምን ላይ ነን? ዳውን ትሬንድ ላይ ነን። ዳውን ትሬንድ ስለሆነ ያው ካች የምናደርገው ትሬዶች ሾርት ናቸው እንዳለ። ሶ መጀመሪያ ያየሁት ነገር እዚህ ጋር ሃየር ታይም ፍሬም እንትን አለኝ፣ ሊኩዊዲቲ ኤሪያ አለኝ እዚህ ጋር እንደምታዩት ማርክ ያልኩበት እና እሱ ላይ ነው ሪአክት እስኪያደርግልኝ የጠበኩት። ከዚህ በፊት መጥቶ እንደምታዩት እዚህ ጋር በኃይለኛው ሪጀክት ተደርጎ ወደዚህኛው ሊኩዊዲቲ መጥቷል። ይሄ እንደምታዩት እንትን ነው የኤዥያን ሎ ነው። ምልክት ላድርግበትና እቺ ኤዥያን ሎ ነች። ይሄ ደግሞ ስዊፕ የተደረገው ነው ማለት ነው። ሶ መጀመሪያ ይህን ስዊፕ እስከሚያደርግልኝ ጠብቄ ነበረ። ይሄኛው ማለት ነው ያ ሞር ኮንፈርሜሽን ነበር ይሄን ስዊፕ ቢያደርግልኝ። ግን እንደምታዩት ፕራይስ ስዊፕ አላደረገው። ኤዥያን ስዊፕ ካደረገ በኋላ እንትን ስፈልግ ነበር፣ ኢንትሪ ፕሌስ ስፈልግ ነበር ወደ ሾርት ማለት ነው። እና ድጋሚ ፕራይስ መጥቶ ምን አደረገ? ድጋሚ ኤዥያን እንትኑ ሃዩን ስዊፕ ያደረገውን ድጋሚ ስዊፕ አደረገው ማለት ነው። ልክ እዚህ ጋር እንደምታዩት ሃመር ካንድል ይሰራልኝ ኢንተር አድርኩኝ። ከዛ በኋላ ቲፒ ያስቀመጥኩት በፊክስድ እንትን ነው ሬሾ አራር ሬሾ 1:3 ነው ያስቀመጥኩት። 1:8 ምናምን ነው፣ ግን ፖቴንሻል ነበረው ከዚህ በላይ የመሄድ እንትን ነበረው። እንደምታዩት በጣም ወርዶ ነበር። እዚህ ጋር ማለት ነበር ኤዥያን ሎ ላይ ባደረገው ኦልሬዲ የኤዥያን ሎ ላይ ባደረገው 1:6 ትሬድ ነው። እንደምታዩት ኢንተር አልኩኝና ስቶፕ ሎስ ፕሌስመንት የተወጋልኩኝ። እዚህ ጋር ሊኩዊዲቲ ያልኳቸው ቦታ የሃየር ታይም ፍሬም ሊኩዊዲቲ ከ50% ትንሽ ከፍ አድርጌ ያደረኩትና ከዛ ቲፒ ፊክስድ አራራ አስቀምጥኩኝ ማለት ነው። መጣ እዚህ ጋር ሲመጣ እዚህ ጋር ቲፒ1 ነው ያኔ ቲፒ1 እዚህ ጋር ነበር ቲፒ1። ልክ እዚህ ጋር ፕራይስ እንደዚህ ሲመጣ እዚህ ጋር ፓርሻል የተወሰነ ወስጄ ነበር። የተወሰነ ያክል ሎት ሳይዝ ዘግቻለሁ። ከዛ በኋላ ተመለሰ። ብሬክ ኢቭን አላረኩም ነበር። ብሬክ ኢቭን ባርግ ኖሮ ይሄ ያስወጣኝ ነበር ማለት ነው። እንደምታዩት ብሬክ ኢቭን ባርግ ኖሮ ይሄ ነበር የሚያስወጣኝ። ከዛ እንደምታዩት ከዚህ ቀጥታ መጥቶ ሪጀክት ተደርጎ በነገራችን ላይ ጋር ሁለተኛ ኢንትሪ መሆን ይቻል ነበር። የገባሁበት ፕሌስ ላይ ሁለተኛ ኢንትሪ ይሰጠኛል ማለት ነው። ሁለተኛ ኢንትሪ ስንት ሰዓት ላይ? ሌሊት እንኳን ይሰጠኝ። ኦቨርናይት ነው ሆልድ ያደረኩት ኢንትሬድ። በምን ያህል ሰዓት ነው ቲፒ ነካው? ወደ 10 ሰዓት ነው ቆይቷል ይሄ ትሬድ ማለት ነው። ይሄን ትሬድ እንደምታዩት በፉል ቲፒ ነው የዘጋ ነው። ይሄን ትሬድ ደግሞ ከመግባታችን በፊት ስክሪንሾት አንስቼው ነበርና እሱን እንይና ደግሞ እንመለስ። ኦኬ እዚህ ጋር እንደምታዩት ከመግባቴ በፊት ለጆርናል ስክሪንሾት አድርጌ ማስቀምጣቸው ናቸው። ይሄው እዚህ ጋር እንደምታዩት ሪአክት እንዲያደርግልኝ የፈለኩበት ቦታ ይሄኛው ነው። ይሄኛው ሊኩዊዲቲ ቴክ ተደረገልኝ የኤዥያን ሃይ። ከዛ በኋላ ሪጀክት መደረጉን አይቼ ነበር። ያው እዚህ ጋር እንደምታዩት ፌር ቫልዩ ጋፕ ክሬት እያደረገ እየወረደ ነበር።
ከዛ ወደ ድጋሚ መጥቶ ይሄንን ልክ ቴክስ ያደርገው እዚህ ጋር እንደምታዩት እቺ ካንድል እቺ ቡሊሽ ካንድሏ ማን ነው ለእሷ ላይ ኢንተር አድርጉ። ከዛ በኋላ እንደምታዩት ፉል ቲፒ ሂት አድርገናል ማለት ነው። አሁን ወደ ቻርቱን እንመለስና አንዳንድ ነገሮችን እንመልከት ማለት ነው። ይሄው እንደምታዩት እዛ ጋር ስክሪንሾቱ ላይ እንዳያችሁት እዚህ ጋር ፉል ቲፒ ነው ሂት ያደረግነው። ወደ ቀጣይ ትሬድ ስንገባ በነገራችን ላይ ይሄኛው የገባሁት የፉል ቲፒ ነከለኝ የገባው ሰኞ ላይ ነው። ባንክ ሆሊዴይ ነበር ሰኞ ላይ ያው ማርኬት ብዙ ሙቭ እያደረገ ስለነበር በ10 ሰዓት ምናምን ቲፒ ነካው በጣም ቆይቶ ነካው ማለት ነው ማክሰኞ ላይ። ከዛ ኒውስ ነበር ያው በኒውስ መሰለኝ አክቹሊ ይሄኛው ሙቭመንት የተፈጠረው ወደ 50 ፒፕስ ባንዴ ነው ሙቭ ያደረገው ማርኬቱ እና ይሄኛውም ትሬድ እንዴት እንደገባው ተመልከትና ከዛ በኋላ ለሐሙስና ለአርብ ያለኝን ሐሳብ ሼር አድርጋችኋለሁ ማለት ነው። ይሄኛም እንደምትመለከቱት ያው አፕትሬንድ ላይ ነበር መጀመሪያ ያየሁት። ከዛ በኋላ እቺኛዋ ማርክ ያረኳት ከለሯን ለውጣት ነው ቀዩ ማለት ነው። ቀዩ ላይ ስዊንግ ሃይ ነው እና ቴክ እንዲደረግ የምፈልገው ስዊንግ ሃይ ነው ማለት ነው። ቴክ እንዲደረግ ስጠብቀው የነበረው ስዊንግ ሃይ እዚህ አካባቢ ነበር ሪአክት እንዲያደርግልኝ የምጠብቀው። ፕራይስ መጥቶ እዚህ አካባቢ በቃ ሪአክት እንዲያደርግልኝ ነበር ስጠብቅ የነበረው ማለት ነው። ከዛ እንደምታዩትም ሪአክት አደረገልኝ። እዚህ ጋር ኖርማል ብሬክአውት ስትራክቸር ነበር ግን ከዛ በኋላ እዚህ ጋር መጥቶ ማርኬት ስትራክቸር ሽፍት ሲሰጠኝ ይሄኛው ምን ሆነ ሊኩዊዲቲ ስዊፕ ሆነ ማለት ነው። ከዛ በኋላ ፌር ቫልዩ ጋፕ ላይ ኢንተር አድርጉት ሪቴስት እስከሚያደርግ ጠብቄ ከዛ በኋላ ስቶፕ ሎስ ፕሌስመንት የቱ ጋር ነው ከዚህ ስዊንግ ሃይ ማለት ነው። ስዊንግ ላይ አላስቀምጥም ብዙ ጊዜ ከስዊንግ ሃይ ቢያንስ አንድ 5 ፒፕስ ምናምን ጨምሬ ነው ማስቀምጠው ከስዊንግ ሃይ ላይ ወይም ደግሞ ሎ ላይ እና እንደዛ አስቀምጥኩኝ። ከዛ በኋላ እንደምታዩት ፕራይስ መጣ የተወሰነ ሪጀክት ተደርጓል። ከዛ በኋላ መጣና ወደ ስቶፕ ሎስ አካባቢ ኦሬዲ 1-1 ምናምን ሄዷል። ይሄ ትሬድ ብሬክ ኢቭንም ፓርሻልም አልወሰድኩኝም ምክንያቱም ገና ሙቭ አላደረገም። ይሄ ገና 1-5 ነው የገባሁት ይሄን ትሬድ ሙቭ ስላላደረገልኝ ፓርሻል አልወሰድኩም። ግን እዚህ ጋር እንደምታዩት የሪጀክሽን ካንድል እዚህ ጋር ይተን ነበር እዚች ጋር ማለት ነው። እቺ እንደምታዩት እሷን አክቹሊ አይቼ መውጣት ይችል ነበር ግን ያው ፖቴንሻል ያለው መስሎኝ ነበር ይሄኛው ትሬድ። እንደውም ፖዚሽን አዳርጌ ነበር ምክንያቱም ይሄኛው ስዊንግ ሎ ሲሰብርልኝ በቦዲ ሪቴስት አድርጎ ፌር ቫልዩ ጋፕ ላይ እዚህ ጋር ሌላ ትሬድ ኢንተር አድርጌ ነበር እዚህ ጋር ማለት ነው። እዚህ ጋር ይሄም እንደዛው ሄዶ ነበር የተወሰነ እንደምታዩት ከዚህ ጋር ከገባሁት በኋላ ኦሬዲ ወደ 10 ፒፕስ ምናምን ሄዶ ነበር። ከዛ በኋላ በአንዴ ቡም የተደረገው ማለት ነው ስቶፕ ሎስ የሁለቱም እና የማክሰኞ ትሬድ ይሄንን ይመስል ነበር። ቲፒ ፕሌስመንት ደግሞ እንደምታዩት እዚህ ጋር ከመጣልኝ ማርክ አውት ያደርኩት እዚህ ጋር የስዊንግ ሲግኒፊካንት ስዊንግ ሎስ ስለሆነ እዚህ ጋር ፓርሻል ወስዳለሁ ብዬ ነበር። ፕራይስ እዚህ ጋር ቢመጣልኝ ኖሮ እንዳሰብኩት ከዚህ ጋር ሪጀክት ተደርጎ እዚህ ጋር ቢመጣልኝ ኖሮ ብሬክ ኢቭን አድርግና ፓርሻል ወስዳለሁ ከዛ የቀረውን ደግሞ ፖዚሽን ፉል ቲፒ ላይ ዘጋለሁ ማለት ነው። እንደዛ ነበር ያሰብኩት ይሄኛው ማርክ አውት ሳደርገው ማለት ነው። ማርክ አውት ሳደርገው እንደዛ ነው እና ፉል ቲፒ ደግሞ ታርጌት ያደርኩት የለንደን ሎ ነው። እዚህ ጋር ካያችሁት ሰዓቱ ስንት ሰዓት ላይ ነበር? 3 ሰዓት ከ15 ከ10 ደቂቃ ኦሬዲ ለንደን ሴሽን ከተከፈተ 10 ደቂቃ አልፎታል እና የሱ ሎ ነው ለንደን እንደተከፈተ ነው ፓምፕ አድርጎ ወደ ላይ ወጣው ማለት ነው። ኒውዮርክ ሴሽን ላይ የተወሰነ
ለንደን ሎ ቴክ ባያደርግም የተወሰነ ለንደን ሎ አካባቢ ይመጣና ከዛ በኋላ ሪጀክት ይደረጋል ብዬ አስቤ ነበር። ግን ፕራይስ እንደዛ አላደረገም። የተዛው ላይ ሪጀክት አድርጎ ኮንሶሊዴሽን እያደረገ ነበር ማለት ነው። ይሄኛውም ሌላ ሊኩዊዲቲ ነው ታርጌት ያደርጉ ያው እንትን ነበር። ይሄንም እንደሚወስድ አቅ ነበር፣ ግን እዚህ ጋር ነበር ሪጀክት ይደረጋል ብዬ ሙሉ ያሰብኩት ማለት ነው። ፕራይስ ግን እዚህ ጋር መጣና የተወሰነ እዚህ ጋር ኮንሶሊዴት አድርጎ የተወሰነ ወርዶ ያው ማኒፑሌት ያደርገ ነበር ማለት ነው። የሮብ ትሬድ ደግሞ አልገባሁኝም። እነዚህ በነገራችን ላይ እነዚህ እንትኖች ቴክስ ከሚደረጉልኝ ጠብቄ መግባት ይችል ነበር። እዚህ ጋር እንደምታዩት ከተሰበረልኝ በኋላ ይሄኛው ሃይ ማለትም በዚህ ካንድል ማለት ነው። በዚህ ካንድል ከተሰበረልኝ በኋላ ያው ፌር ቫልዩ ጋፖች ላይ እስከሚመጣ የምጠብቀው ወይም ደግሞ ብሬከር ላይ እስከሚመጣልኝ ከዛ ድጋሚ ፑሽ አድርጓል። ግን እዚህ ጋር እንደምታዩት ብሬከር ላይ መጥቷል ማለት ነው። ይሄንን ትሬድ መያዝ ይችል ነበር፣ ግን ኦልሬዲ በጣም ስለወጣ ብዙ ፒፕስ መያዝ አልችልም። ኦልሬዲ 50 ምናምን ፒፕስ 50 ፒፕስ አናቱ ላይ ወጥቷል። ግን ይሄኛው ትሬድ ለሊት ላይ ነው ሪከርድ እያደረኩ ያለሁትና ይሄኛው ሙቭመንት ከየት እንደመጣ ሰው አላውቅም። ምናልባት ኒውስ ሊኖር ይችላል እንትን ላይ ቢኦጂ ላይ፣ ምክንያቱም የጄፒዋይ ፔር ስለሆነ ሞስት ኦፍ ዘ ታይም ትላልቅ ሙቭ ላይ ያደርግ ይችላል ላይ ስቴይ ማለት ነው የኤዥያን እንትን ላይ ሴሽን ላይ ለዛ እንደዚህ ሙቭ ያደርገው። በሐሙስ ትሬድ እስከምንገናኝ ድረስ አሁን ቀጣይ ያለን ትሬድ ሪካፖች አሁን ሮብ ስለሆነ የሐሙስና የአርቡን ትሬድ ሪካፕ አድርግላችኋለሁ ቅዳሜ ላይ። ቅዳሜ እስከምንገናኝ ድረስ ፒስ።